ሻቢያ ለሁለት ተሰነጠቀ። ኢሳያስ ተጨነቁ። ጀነራል ፊሊጶስ ከኤርትራ ወደ ሌላ ሀገር ሄዱ። በሚስጥር የተያዘው ጀነራሉ ከኤርትራ የመውጣት ጉዳይ አዲስ መረጃ ወጣ። የአልቡርሃን ጦር ከፍተኛ ሽንፈት ገጠመው። ፈጥኖ ደራሽ ኃይል ወታደራዊ ማዝዣን ተቆጣጠረ። ጀነራል ሐምዳን ዳጋሎ ድል መጎናጸፋቸውን ይፋ አደረጉ። ኢትዮጵያን ነካ የለውም በረካ እንዲሉት ሀገራችን የባህር በር ባለቤት እንዳትሆን ማነቆ በመሆን መንገድ ላይ የቆመው የኢሳያስ መንግስት ያልገመተው ነገር በቤቱ እየገጠመው እንደሆነ ተነገረ። ኤርትራ እንደ ሀገር ከተመሰረተች ጀምሮ በብቸኝነት የመራት አምባገነኑ ኢሳያስ ታማኝ አገልጋዮቻቸው የከዷቸው ይሆን እንዴ ያስባለ መረጃ ነው ከወደ አስመራ የተሰማው። የሀገሪቱ የጦር አዛዥና በኤርትራውያን ዘንድ በእጅጉ የሚከበሩት ጀነራል ፊሊጶስ ከሀገር መውጣታቸው እየተነገረ ሲሆን ይህም ድንጋጤ መፍጠሩ ተነግሯል። ለመሆኑ ጀነራሉ ከሀገር የወጡበት ምክንያት ምንድነው የሚለውንና ከወደ አስመራ እየተሰሙ የሚገኙ ጭምጭምታዎችንና በቀጠለው የሱዳን የእርስ በርስ ጦርነት ኢሳያስ ላይ ከበድ ያለ ዛቻ ከሰሞኑ ያሰሙት ጀነራል ሄሚቲ የሚመሩት ፈጥኖ ደራሽ ኃይል ስለተጎናጸፈው ድል አክለን በዝርዝር ወደ እናንተ ልናደርስ አስተናግተናል። ሰላም ውድ የሉል ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የኤርትራ ጦር ዋና አዛዥ የሆኑት ጀነራል ፊሊጶስ ከኤርትራ ለሕክምና በሚል ከወጡ ሳምንት እንዳለፋቸው ተሰምቷል። ጀነራል ፊሊጶስ ከኤርትራ በሕክምና ስሚውጡ እንጂ ከሀገራቸው እንዲወጡ ያደረጋቸው ግን ከፕሬዝዳንት ኢሳያስ ጋር የተፈጠረው አለመግባባት ተከትሎ ለደህንነታቸው ሲሉ እንደሆነ እየተዘገበ ነው። ከፕሬዝዳንቱ ጋር ልዩነት ውስጥ ያስገባቸው ነገር ለጊዜው በግልጽ ባይታወቅም ኤርትራ ከኢትዮጵያ ጋር የገባችበት የባህር በር ውዝግብ ስላላስደስታቸው ሊሆን እንደሚችልም ተጠቁሟል። ጀነራሉ ከሀገር የወጡት ከኢሳያስ ጋር በኢትዮጵያ የባህር በር መሻት ላይ ስላልተስማሙ ነው የሚሉ መረጃዎች እያደረሱ የሚገኙት ምንጮች አያይዘውም ከኢሳያስ ቀጥሎ በኤርትራ እንደ ሁለተኛ ሰው የሚታዩት ጀነራል ፊሊጶስ ከሀገር መውጣታቸው ህግደፍ ለሁለት እንደተሰነጠቀ ማሳያ አድርገው እያቀረቡም ይገኛሉ። ሰላማዊው የኢትዮጵያ የባህር በር ጥያቄ ምንም ጉዳት እንደሌለው ከሚሞግቱ ጥቂት የሻቢያ ሰዎች መካከል አንዱ ጀነራል ፊሊጶስ እንደሆኑ ከኤርትራ ከሚወጡ አንዳንድ ምንጮች ሲነገር የነበረ ሲሆን እነዚሁ ምንጮች ደግሞ ከሀገር መውጣታቸው ተከትሎ ይኸው ማስረጃው እያሉ ናቸው። የህግደፍ ለሁለት መከፈል በኤርትራው ከፍተኛ ጦር አዛዥ ብቻ የሚወሰን አይደለም። ነገር ግን ከዚህ ቀደምም የኤርትራው የውጭ ጉዳይ ሚኒስቴር ኦስማን ሳላህ ባደረጉት ንግግር ኢሳያስ እንዴት ተበሳጭተው እንደነበረ መመልከት ይቻላልም ብለዋል። የኤርትራ ፕሬዝዳንት አምባገነኑ ኢሳያስ አፈወርቂ የሀገሪቱ የውጭ ጉዳይ ሚኒስቴር አቶ ኦስማን ሳላህ አሊ በቁም እስር ውስጥ እንዲሆኑ ኢሳያስ ጥብቅ ትዕዛዝ ማስተላለፋቸው ተዘግቦ እንደነበር ይታወሳል። ኦስማን ሳላህ በቁም እስር ውስጥ እንዲሆኑ በኢሳያስ በኩል ትዕዛዝ የተላለፈባቸው በተባበሩት መንግስታት ድርጅት 80ኛ ጉባኤ ባስተላለፉት መልእክት እንዲሁም ከጉባኤው ጎን ለጎን ከአሜሪካው ስቴት ዲፓርትመንት መስሪያ ቤት ከፍተኛ አማካሪ ከሆኑት ማሳድ በሎስን ጋር ባደረጉት ምክክር ሀገራቸው ኤርትራ በቀይ ባህር ጉዳይ ከኢትዮጵያ ጋር ለመወያየት ዝግጁ መሆኗን በመናገራቸው መሆኑን መዘገቡ ይታወሳል። በወቅቱ የኤርትራ የውጭ ጉዳይ ሚኒስቴር በተመድ ያደረጉት ንግግር ፕሬዝዳንት ኢሳያስ አፈወርቂን በእጅጉ ማስቆጣቱን የተገለጸው በኒውዮርክ በተካሄደው 80ኛ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግር ያደረጉት የውጭ ጉዳይ ሚኒስቴር በኤርትራና በኩባ ላይ የተጣለው የተናጠል ማዕቀብ በአስቸኳይ እንዲነሳም ጥሪ እናቀርባለን የሚለው ንግግራቸውም ሌላኛው ኢሳያስን ያበሳጨ ንግግራቸው እንደነበረም ተገልጿል። በወቅቱ ይህ የኦስማን ሳላ ንግግር ኢሳያስን ከማበሳጨት ባለፈ አቶ ኦስማን በንግግራቸው ላይ በኩባ ላይ ከ60 ዓመት በላይ የቆየውን ማዕቀብ ፍትሃዊ ያልሆነና ህገወጥ በሚል ገልጸው ማብራሪያ የሰጡ ቢሆንም በኤርትራ መንግስታዊ ሚዲያዎች ግን ይህ እንዲቆረጥ ተደርጎ ነበር። የኤርትራ ፖለቲካ ተንታኞች እንደሚሉት አቶ ኦስማን ይህንን ንግግር ያደረጉት የኤርትራ መንግስት ከአሜሪካ ጋር ያለውን ግንኙነት በፕሬዝዳንት ትራምፕ ስልጣን ዘመን ለማሻሻል ጥረት በሚያደርግበት ወቅት ነው ያሉ ሲሆን በዚህም በኢሳያስ አፈወርቂ ያልተወደደም ያሉ ሲሆን ጨምረውም ፕሬዝዳንት ኢሳያስ በዚህ ወቅት ትራምፕን የሚያበሳጭ ምንም ነገር እንደማይፈልጉ የፖለቲካ ተንታኞች አስረድተው ነበር። በሌላ በኩል የቀድሞ የኤርትራ የአውሮፓ ህብረት አምባሳደር አንደ ብርሃን ወልደ ጊዮርጊስ ለቢቢሲ እንደተናገሩ ደግሞ ሚኒስትሩ በተመድ ስብሰባ ላይ ከኢትዮጵያ ጋር ስላለው የጦርነት ስጋት አለመግለጻቸውም ፕሬዝዳንት ኢሳያስን አበሳጭቷል። ታዲያ ኢሳያስ አፈወርቂ ከሀገሪቱ ትልልቅ ባለስልጣናት ጋር እንደዚህ አይነት የሐሳብና የቃላት ንትርክ ውስጥ መግባታቸው ህግደፍ ለሁለት መከፈሉን ፍንተው አድርጎ የሚያሳይ ነው እያስባለ ይገኛል። አሁን በሀገር ኤርትራ ከኢሳያስ ቀጥሎ እጅግ ትልቅ ቦታ የሚሰጣቸውና የሚከበሩት ሰው የሀገሪቱ ጀነራል ከሀገር ከወጡ ሳምንት እንደተቆጠረ የተረጋገጠ ሲሆን ምንም እንኳን ለሕክምና ነው ቢባልም ጀነራሉ እንደዚህ አይነት ልምድ ስለሌላቸውና በመንግስታቸው በኩልም ምንም አይነት መግለጫ ስላልተሰጠ ኤርትራውያን መደናገጣቸውን የተሰማው
ኢትዮጵያና ኤርትራ በባህር በር ጉዳይ የገቡበት ውጥረት እጅጉን እንደጨመረ የተነገረ ሲሆን ከኢትዮጵያ ባለስልጣናት በተለይም ከከፍተኛ የጦር ሹማምንት የሚሰሙት አሰብ ይመለሳል የሚለው ጉዳይ ኢሳያስን እንቅልፍ መንሳቱ እንደቀጠለ እየተነገረ ነው። ከሰሞኑም የኢትዮጵያ መከላከያ ሰራዊት በዘመናዊ መንገድ የተደራጀበት 118ኛ ዓመት በዓል የማትደፈር ሀገር የማይበገር ሰራዊት በሚል መሪ ሐሳብ በቢሾፍቱ በሚገኘው የባህር ኃይል የስልጣና ማዕከል ባከበረበት ወቅት የተሰሙ ጉዳዮች በአዲያሎ ቤተ መንግስት ትልቅ መነጋገሪያ እንደነበረ ነው ለማወቅ የተቻለው። በዚሁ በሰራዊቱ 118ኛ በዓል ላይ ተገኝተው ንግግር ያደረጉት የኢትዮጵያ ባህር ኃይል ዋና አዛዥ የሆኑት ቫይስ አድሚራል ክንዱ ገዙ ስለ ሰራዊታቸው ወቅታዊ ዝግጁነትና ስለ ባህር በር ጉዳይ ሲናገሩ ባህር ኃይል የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ዝግጁ ነው ያሉ ሲሆን ወደ አሰብ ገብቶ የባህር በሩን ለመቆጣጠር እየተጠበቀ ያለው የጠቅላይ ሚኒስትር አብይ አህመድ መምሪያ ብቻ መሆኑን ያመላከተና ስለ ባህር ኃይሉ ወቅታዊ ዝግጁነት ማረጋገጫ የሰጡበት ማብራሪያ አሰምተው ነበር። በተመሳሳይም በዚሁ መድረክ ተገኝተው የነበሩት የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የቫይስ አድሚራል ክንዱ ገዙን አስተያየት ያጠናከረ ሐሳብ የሰጡ ሲሆን የኢትዮጵያን ሰላም ልማትና የባህር በር ባለቤትነታችንን እናረጋግጣለን ሲሉም ገልጸዋል። ፊልድ ማርሻሉ አክለውም በባሌም በቦሌም ሀገራችን የባህር በር ባለቤት መሆኗ አይቀርም ማለታቸው ይታወሳል። ታዲያ እነዚህ ንግግሮች በአዲያሎ ቤተ መንግስት አቅራቢያ ውጥረቶች እንዲባባሱ ማድረጉና የህግደፍ ክፍፍልም ማባባሱ ነው እየተነገረ የሚገኘው። በቀጣይ መረጃ ከሰሞኑ ኢሳያስ አፈወርቂ የሚመራት ኤርትራ ላይ ከበድ ያለ ዛቻና ማስጠንቀቂያ መልእክት ሲልኩ የነበሩት ጀነራል ሄሚቲ ከፍተኛ ድል ማግኘታቸውን አስታወቁም። በሌተናንት ጀነራል መሐመድ ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል በዛሬው ዕለት ከፍተኛ ድል ማግኘቱን ገለጸ። በመግለጫው በሰሜናዊ ዳርፉር ግዛት አልፋሻር የሚገኘውን ወታደራዊ ማዘዣ ጣቢያ ሙሉ በሙሉ መቆጣጠሩን አስታውቋል። ከመንግስት ወታደሮችና አጋሮች ጋር በተደረገ ውጊያ ይህንን ስትራቴጂያዊ የጦር ሰፈር መቆጣጠር መቻሉን ያስታወቀው መግለጫው ጨምሮም ይህ የዛሬው ድል ሁሉም ሱዳናውያን የሚሳተፉበት እንዲሁም በነጻነት በሰላምና በፍትህ የሚኖርበት አዲስ መንግስት ለመመስረት ወሳኝ እርምጃ ነው ብሏል። በአልፋሻር ከዚህ በኋላ የተፈናቀሉት የመመለስና ሰብአዊ እርዳታ የማቅረብ ስራ ላይ እንደሚያተኩር ያስታወቀው መግለጫው ይህንንም በጀነራል ሄሚቲ ከሚመራው ትይዩ መንግስት ጋር በትብብር የሚያከናውን መሆኑን አስረድቷል። ፈጥኖ ደራሽ ኃይሉ ይህ ድል መጎናጸፉ የተገለጸው ከትናንት በስቲያ በሱዳን ያለው ጦርነት በከፍተኛ ሁኔታ ተባብሶ መቀጠሉ በተነገረና የፈጥኖ ደራሽ ኃይሉ ወይም አርኤስኤፍ በሰሜን ዳርፉር ግዛት ዋና ከተማ በሆነችው በተከበበችው አልፋሻር እንዲሁም በሰሜን ኮርዶፋን ግዛት በምትገኘው ባራ ከተማ ላይ አዲስና የተቀናጀ ጥቃት መክፈታቸው በተገለጸ ከቀናት በኋላ ነው። የጦሩ ምንጮች ለአልጀዚራ እንደገለጹት የፈጥኖ ደራሽ ኃይሎች ቅዳሜ ጠዋት ከካርቱም በስተደቡብ ምዕራብ 350 ኪሎ ሜትር ርቀት ላይ በምትገኘው ባራ ከተማ ላይ ከበርካታ አቅጣጫዎች ጥቃት የከፈቱ ሲሆን የሱዳን ጦር በበኩሉ በከባድ መድፍ ምላሽ ሲሰጥ እንደነበረም ተገልጿል። ከተማዋ በጦር ቁጥጥር ስር ብትሆንም በፈጥኖ ደራሽ ኃይሎች ተከባ እንደምትገኝ ነበር ቅዳሜ ዕለት የተዘገበው። ጥቃቱን ተከትሎም በሰሜን ኮርዶፋን ሁለተኛዋ ትልቅ ከተማ በሆነችው ባራ የመገናኛ መስመሮች ሙሉ በሙሉ እንደተቋረጡና በአልፋሻር ከተማም ከባድ ግጭት ቀጥሎ ከተማዋ በከባድ የተኩስ እና የቦምብ ድብደባ ስትናጥ ማደሯን ጠዋት ላይ የጢስ አመድ በሰማይ ላይ ሲታይ እንደነበረ ነዋሪዎች ቅዳሜ ዕለት ገልጸዋል። በአልፋሻር ከተማ ከባድ ጥቃት ከፍቶ እርምጃዎችን ሲወስድ ከቆየ በኋላ ነው በጀነራል ሄሚቲ የሚመራው የፈጥኖ ደራሽ ኃይሉ በሰሜናዊ ዳርፉር ግዛት አልፋሻር የሚገኘውን ወታደራዊ ማዘዣ ጣቢያ ሙሉ በሙሉ መቆጣጠሩን በዛሬው ዕለት ያስታወቀው። በሌላ በኩል የአልፋሻር ህዝባዊ ንቅናቄ የተሰኘው ፓርቲ ቃል አቀባይ ግን የፈጥኖ ደራሹን መግለጫ አስተባብለዋል። ቃል አቀባዩ ሲናገሩም የአልፋሻር ህዝብ መሬቱንና ክብሩን ለማስጠበቅ ለመናው መግለጫው በህዝቡ ላይ ጭንቀትና ሽብርን ለመፍጠር የወጣ ነው ያሉ ሲሆን በአካባቢው የሚገኘው የጦር ሰፈር በቁጥጥር ስር መዋሉን ግን አምነዋል። ጦር ሰፈሩ ተያዘ ማለት የአልፋሻርን መያዝ እንደማያመለክትም አስረድተዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።